በታላቁ የአሜሪካ ኢኮኖሚ ቀውስ ወቅት በ1930 የተወለደ በ6 ዓመቱ ማስቲካ፣ ኮካ-ኮላ እና ጋዜጣ በሰፈር ውስጥ ቤት ለቤት እያዞረ የሚሸጥ በ11 ዓመቱ የመጀመሪያውን የአክሲዮን ድርሻ ወይም ስቶክ የገዛ ሰርቶ ባጠራቀመው ገንዘብ በ14 ዓመቱ 40 ሄክታር የእርሻ መሬት ገዝቶ ያከራየ የቢሊዮን ዶላር ባለቤት ቢሆንም በ1958 ዓ.ም በ$39,000 በገዛው መካከለኛ ቤት ውስጥ እስከዛሬም ድረስ የሚኖር ትሁት ሰው ሰርቶ ካገኘው ላይ ለበጎ አድራጎት ተግባር እየሰጠ የነበረና ህይወቱ በሚያልፍበት ወቅት 99% ንብረቱን ለዚሁ በጎ አድራጎት ተግባር የሚያውል መሆኑን የተናገረ ገንዘቡ ብቻ ሳይሆን ከ70 ዓመት በላይ በቢዝነስ ዳገትና ቁልቁለት ውስጥ ያካበተውን ልምድ ሳይሰስት ለሌሎች የሚመከር ዋረን ባፌት ከሰጣቸው ምክሮች ውስጥ ጥቂቶቹን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። ምክር 1 አካልህንና አእምሮህን በጥሩ ሁኔታ ጠብቅ። ዋረን ባፌት በአንድ ወቅት ለወጣቶች ንግግር ሲያደርግ እንዲህ የሚል ምሳሌ ሰጥቷቸው ነበር። አንድ አዲስ መኪና በነፃ እንደሚሰጣችሁ አስቡ። የፈለጋችሁትን አይነት መኪና መምረጥ ትችላላችሁ። ስትሄዱም ከቤታችሁ ደጃፍ በስጦታ ሪባን ታስሮ ይጠብቃችኋል። ነገር ግን አንድ ቅድመ ሁኔታ አለ። በህይወታችሁ የምታገኙት መኪና እሱ ብቻ ነው። በሌላ መቀየር ወይም ደግማችሁ ሌላ መግዛት አትችሉም። ስለዚህም በደንብ ልትንከባከቡት ይገባል። ባፌት ይህንን ምሳሌ ከአእምሯችንና ከአካላችን ጋር ያገናኘዋል። በህይወታችሁ የምታገኙት አንድ አካልና አንድ አእምሮ ብቻ ነው። ስለዚህም በሚገባ ተንከባከቡት። ይህ ማለት ራስህን በቁሳቁስ ማበልጸግ ሳይሆን ለአካላዊና ለስነ አእምሯዊ ጤንነት ትኩረት መስጠት ማለት ነው። ባጭሩ በቢዝነስም ሆነ በሌላ የህይወት ክፍል ስኬታማ ለመሆን መጀመሪያ ስኬቱን የሚሸከመውን ማሽን ወይም ሰውነትን ጤናማ መሆኑን አረጋግጥ የሚል ነው ምክሩ። ምክር 2 መማርን በፍጹም አታቁሙ። ዋረን ባፌት እነዚህን ሁሉ ስኬቶች ካስመዘገበ በኋላም አሁንም በየቀኑ ከ5 እስከ 6 ሰዓታት ያነባል። ይህ ልማዱ ለስኬቱ ትልቁን ድርሻ እንዳበረከተ ይናገራል። ንባብ ሌሎች የገጠሟቸውን ስህተቶች እሱ ላይ ሳይደርሱ ቀድሞ ትምህርት እንደሚቀስምበትም ይናገራል። ሆኖም ግን ከመጽሐፍት ብዙ መማር ቢቻልም ያገኙትን ዕውቀት ወደ ተግባር መቀየር ካልተቻለ ዋጋ እንደሌለው ያስጠነቅቃል። የአንድን ሰው የሙሉ ዘመን ልምድ በጥቂት ሰዓታት በንባብ እንጂ በሌላ በምንም አይገኝም። አንድ የ300 ገጽ መጽሐፍ በእውነቱ የበርካታ ሰዓታት ጥናትና የብዙ አስርተ ዓመታት የሥራ ውጤት ክምችት ነው። አንድን ነገር ለመማር ከሁሉ የተሻለው መንገድ በራስ መሞከር ሲሆን ቀጣዩ ምርጥ መንገድ ደግሞ ቀድሞ ካደረገው ሰው መማር ነው። ይህ የንባብ ኃይል ነው። ነገር ግን መጽሐፍ ማንበብ ቀላሉ እርምጃ ነው። እውነተኛው የእውቀት እድገት የሚመጣው የተማራችሁትን ዕውቀት በተግባር ስታውሉት ነው ብሎ ይመክራል ዋረን ባፌት። ምክር 3 ተደራራቢ ውጤት። ታዋቂው ሳይንቲስት አልበርት አንስታይን ተደራራቢ ወለድ ወይም ኮምፓውንድ ኢንተረስት የዓለማችን 8ኛው ድንቅ ነገር ነው ብሎ ያምን ነበር። ዋረን ባፌትም በዚህ ሐሳብ ሙሉ ለሙሉ ይስማማል። በጊዜ ሂደት ተደራራቢ ውጤት አስገራሚ ነገሮችን ያደርጋል ይላል። ይህ መርህ በፋይናንስ ዓለም ውስጥ ብቻ ሳይሆን በሁሉም የህይወት ዘርፍ ይሰራል። ለምሳሌ በየቀኑ በምትሰሩት ስራ ወይም በምታደርጉት ነገር ላይ የ1% መሻሻል ብታሳዩ በአመቱ መጨረሻ ያጥቃቅን ለውጥ ተደምሮ የ3700% ወይም የ30 እጥፍ እድገት ያመጣል። የባፌትን ታሪክ ብንመለከተው አብዛኛው ሀብቱ የተገኘው እድሜው 50 ዓመት ከሆነ በኋላ መሆኑን እናያለን። ይህም ሊሆን የቻለው በ20ዎቹና በ30ዎቹ ዓመታት ውስጥ በየቀኑ የጣለው መሰረት በጊዜ ሂደት እየተባዛ በመምጣቱ ነው። ብዙ ጊዜ በአንድ ጀንበር ወይም በአጭር ጊዜ ስኬታማ የመሆን ፍላጎት ይስተዋላል። ነገር ግን የባፌት ፍልስፍና የሚነግረን ስኬት እንደነ ቶሎ ቶሎ ቤት የጥድፊያ ውድድር ሳይሆን የቀስታ ነገር ግን የረጅም ጊዜ ውጤት መሆኑን ነው። በኢትዮጵያም ውስጥ እነ በቀለ ሞላ፣ ነጋ ቦንገር ወዘተ ሕያው ምስክሮች ናቸው። ዕውቀትም ቢሆን እንደዚሁ ነው። በየቀኑ አንድ አዲስ የሙያ መጽሐፍ ማንበብ፣ ትምህርታዊ ቪዲዮዎችን መመልከት ዛሬ ላይ ትልቅ ለውጥ ባያመጣም ከዓመታት በኋላ ግን ብቁ ባለሙያ ያደርጋል። ስለዚህ ትልልቅ ለውጦችን ከመጠበቅ ይልቅ በቢዝነስህ ውስጥ በየቀኑ የደንበኞችን አያያዝ 1% በማሻሻል ወይም ደግሞ ወጪን 1% በመቀነስ ላይ አተኩር ብሎ ይመክራል ዋረን ባፌት። ምክር 4 ትኩረት ይኖራችሁ። ቢል ጌትና ዋረን ባፌት በዓለም ላይ ካሉ እጅግ ባለጸጋ ሰዎች መካከል ይጠቀሳሉ። በአንድ ወቅት ዋረን በቢል ጌት ቤት ለራት ተጋብዞ በነበረበት ወቅት የቢል አባት ሁለቱንም አንድ ትዕዛዝ አዘዟቸው። ትዕዛዙም ለስኬታቸው ምክንያት የሆነውን አንድ ቃል በወረቀት ላይ ጻፉ የሚል ነበር። መልሱንም የመለሱት በግላቸው ቢሆንም
ሁለቱም የጻፉት ቃል አንድና ተመሳሳይ ነበረ። እሱም ትኩረት የሚል ነው። ሁለቱም ሰዎች ይህ ባህሪ አለባቸው። ቢል ጌት በማይክሮሶፍት፣ ዋረን ደግሞ ላለፉት 70 ዓመታት በኢንቨስትመንት ላይ ያለማቋረጥ ሲሰራበት የነበረ ትኩረት ለዚህ ማስረጃ ነው። ዋረን የሚወደውን ስራ ቶሎ ለመስራት ሲል የኮሌጅ ትምህርቱን በ3 ዓመት ለማጠናቀቅ ችሏል። የችሎታ ክልሉን ወይም ሰርክል ኦፍ ኮምፒተንስ ለይቶ አውቋል። ከዚያ ውጭ ባለ በማናቸውም ነገር ላይ ትኩረቱን አይበትንም። በውስን ነገር ላይ ብቻ የማተኮር ኃይል እጅግ ከፍተኛ ጠቀሜታ አለው። በአሁኑ ብዙ ስራ በአንድ ጊዜ የመስራት ሱስ በተጠናወተው ዓለም ውስጥ በውስን ነገር ላይ ብቻ መረጋጋት እየጠፋ የመጣ ብርቅዬ ችሎታ ነው። ምክር 5 የችሎታ ክልላችሁን ለዩ። ባፌት ስለ ኢንቨስትመንት ሲናገር ብዙ ጊዜ ቴዲ ዊሊያምስ የጻፈውን ዘ ሳይንስ ኦፍ ሂት የተሰኘው መጽሐፍ ይጠቅሳል። ባፌት በተለያዩ ቀለማት የተከበቡ ክቦችን የያዘ ምስል ያሳያል። ክቦቹ የቤዝቦል ኳሶች ይወክላሉ። ዊሊያምስ በመጽሐፍ ውስጥ በጣም ስኬታማ የሚሆነው በቀይ ካሬ ውስጥ የሚመጡትን ኳሶች ብቻ ሲመታ እንደሆነ ያብራራል። ባፌት ይህንን የችሎታ ክልል ወይም ሰርክል ኦፍ ኮምፒተንስ ብሎ ይጠራዋል። ትርጉሙም ማንኛውንም ኳስ ወይም እድል ለመምታት አትሞክር፣ አንተ በሚገባ በምታውቀውና በምትችለው ክልል ውስጥ የሚመጡትን እድሎች ብቻ ተጠቀምና ውጤታማ ሁን ማለት ነው። በአጠቃላይ ባፌት የሚለው በምታውቁትና በአቅማችሁ ልክ የሆነ ስራ ውስጥ ግቡ፣ ከዛም እያደጋችሁ ሂዱ የሚል ነው ምክሩ። ምክር 6 በምታምኑበት ነገር ላይ ጽኑ። የዋረን ባፌት ቤርክሻየር ሃታዌ ግዙፍ ዓለም አቀፍ የኩባንያዎች ስብስብ ሆልዲንግ ካምፓኒ ነው። በአዳዲስ ቢዝነሶች ላይም ኢንቨስት ያደርጋል። ከዛ የሚገኘውን ትርፍ ደግሞ ለሌሎች ኢንቨስትመንቶች ማሳደጊያ በማድረግ ዘላቂ የገቢ ዑደት ይፈጥራል። በአሁኑ ወቅት በዓለም ዙሪያ 70 የሚሆኑ የተለያዩ ቢዝነሶች ባለቤትም ነው። ባፌት በግሉ በማያምንበት በማንኛውም ነገር ላይ ኢንቨስት አያደርግም። አብዛኞቹ ኢንቨስትመንቶች ለዓመታት ምርምር ያደረገባቸውና ስለ እነሱ አጥብቆ ያነበበባቸው ኩባንያዎች ብቻ ናቸው። ማንኛውንም የኢንቨስትመንት ውሳኔ ከመወሰኑ በፊት በጉዳዩ ላይ ጽኑ እምነት ሊኖር ይገባል። ይህ የእምነት ጥናት እሱንና ከሱ ጋር ያሉትን የት እንዳደረሳቸው በግልጽ ያሳያል። ስለዚህ የባፌት ምክር በምታምኑበት ነገር ላይ ጸንታችሁ ቁም የሚል ነው። ምክር 7 ስነ ምግባር። ዋረን ባፌትና ቻርሊ ማግነር በንግድ ስራቸው ስኬታማ ሊሆኑ የቻሉት መልካም ስነ ምግባር ስላላቸው እንደሆነ ያምናሉ። ሰዎችን በማታለል በማጭበርበር ወይም በመጉዳት ገንዘብ ማግኘት ይቻላል። ነገር ግን ይህ ለማንኛውም አይነት ግንኙነት በተለይም ደግሞ ለንግድ ስራ ዘላቂነት የለውም። ይህ መርህ ሰዎችን በአግባቡና በቅንነት ወደ ማስተናገድ ይመልሰናል። ሰዎችን በቅንነት መያዝህ እነሱም በተመሳሳይ መልኩ ይመልሱልሃል የሚል 100% ዋስትና ባይሰጥህም ሰዎችን የምትበድልና የምታታልል ከሆነ ግን ውድቀትህ መቃረቡ እርግጥ ነው። ሰዎች በተፈጥሯቸው መልካም እንደሆኑ ስትቀበላቸው ለዓለም ያለህ አመለካከት በሚገርም ሁኔታ ይለወጣል። ይህም የዋረን ባፌት ምክር ነው። ምክር 8 ሚዛንን መጠበቅ። ዋረን ባፌት ከሁሉም ልጆች ጋር በጣም የቀረበ ግንኙነት አለው። ምንም እንኳን እጅግ ግዙፍ ሀብት ቢኖረውም ቤተሰብ በህይወቱ ውስጥ ትልቅ ቦታ አለው። ሲያድግም ገና ከጅምሩ ሀብታምና ዝነኛ አልነበረ። ስራውንም በአግባቡና በትጋት ይሰራል። ለቤተሰቡና ሌሎች ማህበራዊ ህይወት መስጠት ያለበትን ጊዜ ይሰጣል። እዚህም ነው ልጆቹ ለአባታቸው ጥልቅ አክብሮትና ክብር እንዳላቸው የሚናገሩት። እንደ ባፌት አይነት ላለ በጣም በርካታ እና አድካሚ ስራ ለሚሰራ ሰው በስራ ተጠምዶ ለቤተሰብና ለማህበራዊ ህይወት ጊዜ አለመስጠት ምክንያታዊ ሊያስብል ይችላል። ነገር ግን ለዋረን ስራው ብቻ ሁሉም ነገር እንዳልነበረ ግልጽ ነው። ይህ የቤተሰብ ህይወቱም ለሱ ስኬት ከፍተኛ አስተዋጽኦ እንዳለው ይናገራል። ሌሎችም ይሄንን ህይወት ችላ እንዳይሉት ይመክራል። ስለተከታተላችሁኝ አመሰግናለሁ። አባት ቢዝነስ፣ ፋይናንስ እና ኢኮኖሚ በተለይም በተለያየ ደረጃ ሊተገበሩ የሚችሉ የቢዝነስ ሀሳቦች የሚቀርቡበት ፕሮግራም ነው። ቻናሉን ሰብስክራይብ፣ ሼር እና ላይክ እንዲያደርጉ ጠይቃለሁ። በሌላ ቢዝነስ ነክ ዝግጅት እስከምንገናኝ በጎን ሁሉ እመኝላችኋለሁ። ደህና ሁኑ።